ወንድሜ ነው እንዴ የለቴ ነው አልፋችን ልቀቁኝ ወንድሜ ነው ልቀቁኝ አልኩት ፈርሃት ቆይ ሰዎች ችግር የለውም ይለፍ ታውት ልቀቁት ይግባ የተር ቁሚ አልኩሽ እኮ ልቀቀኝ ልጄ ጋር ሄዳለሁ የት ብለሽ ነው የምትሄጂው በዚህ ሰዓት ዩጊት የት እንደሆነ በምን አወቅሽ አስፈላጊ ከሆነ ኢስታንቡል ውስጥ እያንዳንዱ ሆስፒታል ጋር ሄዳለሁ እያንዳንዱ ቦታ አየዋለሁ እና ልጄን አገኘዋለሁ እኔ እናት ከጎን ነኝ እለዋለሁ ልጄን በፍቅር አቅፈዋለሁ ከዛ አድነዋለሁ ገባ ልጄ ምንም አይሆንም ናሚክ እባክሽ የተር አንዴ አዳምጪኝ ልቀቀኝ አትያዘኝ አትንካኝ እኔንም ቤተሰቤንም እንድትነካ አልፈልግም የተረገመ እጅን ከላያችን ላይ አንሳ ይበቃል ናሚክ ህይወቴን አበላሽተኸዋል ህይወቴን ሰርቀኸኛል ልጄን ወስደህብኛል ፈርሃትን ወስደህብኛል ግን ዩጊትን በጭራሽ አልሰጥም እሱን ከኔ መውሰድ አትችልም ይገባል በጭራሽ ከኔ አትነጥለው የተር እኔ ጥፋተኛ አይደለሁም ሁሉም ያንተ ጥፋት ነው ሁሉም እኛ ያሳለፍነው ነገር በሙሉ ናሚክ ሁሉም ባንተ ምክንያት ነው እውነቴን ነው የምልህ አንተ የጨለማ ሰው ነህ ናሚክ እንደ ተራብክ ነው ሆድ ሞልቶ አያውቅም ወንድሜ የት ነው ፈርሃት ወንድሜ የት ነው ፈርሃት ወንድሜ የት ነው እያልኩሽ እኮ ነው ወንድም ተተኩሶበት በአምቡላንስ ሄዷል ያኔ አንተ የት ነበርክ ወንድምህን ቤቱ ድረስ መጥተው ሊገሉት ነበር አንተ የዛን ጊዜ የት ነበርክ በአንተ ምክንያት ነው አይደል በአንተ ምክንያት ግን አንተ በጥይት የተመታ ጊዜ ያ ሰው አይኑ እስኪያብጥ ድረስ ነበር ፊት የቆመ ያለቀሰው ልቡ የተሰባበረው ፍራቻና ስቃዩን በውስጡ ይዞት ነው ምንም እንዳልመሰለው ሲኖር የቆየው ግን አንተ የት ነበርክ ምን አይነት ወንድም ነህ ወንድምህን ለመጠበቅ ምን ያደረከው ነገር አለ እስኪ ንገረኝ ፈርሃት ምን ያደረከው ነገር አለ እስኪ ንገረኝ መጥፎ ሰው ነህ እሺ አንተ በጣም መጥፎ ሰው ነህ አባቴ ምን አርገኸው ነው አባቴን ፈልገዋለሁ አባቴን አይዞሽ ፈርሃት ይኸውልህ ስማኝ የሁለት ወንድማማቾች ፍቅር ይገባኛል ያ ፍቅር ደግሞ ከወላጆችን ፍቅር ለየት ያደርገዋል ታላቋ ነኝ በዚህ ሰዓት ለሷ ያለኋት እኔ ነኝ ሁሌም ከጎኗ ነኝ ብዬ አስባለሁ ግን በአንድ ትንፋሽ ህይወት ከሷ ይነጥልሃል አንተ ማንም አለመሆንህን ያሳይሃል ስትነቃ ከጎንህ የለችም ይህንን ሐዘን በደንብ አውቀዋለሁ ፈርሃት እርግጥ